ተስካረች ለመገብረ በተአምኖ ጽኑ በመንግስተ ሰማይ ይነግሳል። በጣም ይገርማል። ይቺ ሊበሏት ያማራቸውን እንትን አልዋት ማለት ነው። እንግዲህ ድርሰቱ ራሱ ይነግረናል። በእንተ ብሌት ለመብላት የድርሰቱ አጠቃላይ ስናየው ከተስካር ጋር ይያያዛል። እዛ ተስካር ብቻ እንዳይባል ስሟን የጠራ ይባላል። ስሟን የጠራ ብቻ እንዳይባል ደግሞ ቤተክርስቲያኗን ያሰራ ይላል። ሲጀመር የቤተክርስቲያን ጽንሰ ሐሳብ እኮ ህንጻ አይደለም። በማርያም ስም የተሰራች ቤተክርስቲያን የለችም በዚህ ምድር። ስለዚህ በጣም ይገርማል። ተስካርሽን በእምነት በጸና እምነት ያደረገ ቢያደርግ ነው በመንግስተ ሰማይ ኃጢአተኛም ቢሆን ይድናል። ክቡራንና ክቡራት እግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንደው አንድ የሚገርመኝ ነገር ያ ሁላችሁም እየሰማችሁት ነው። ግዕዝ አስተካክሎ ሳይጠቅስ ሙያው ሳይኖረው እውቀቱ ሳይኖረው ድንግል ማርያምን የድንግል ማርያምን አማላጅነት እነቅፋለሁ ብሎ በመነሳቱ ብቻ ይገርመኛል። ቅድሚያ እውቀት ካለው ግዕዙን አስተካክሎ ቢጠቅሰው ከእርሱም ጋር ተሰባስበው ያሉት እውቀት ቢኖራቸው ኑሮ ይህን ቢመልሱት ይሄ ትክክል አይደለም ቢሉት መልካም ነበረ። እውቀት አለመኖራቸውም መጀመሪያ በዚህ ሁላችሁም ልትረዱ ትችላላችሁ። ተዝካረኪ ነው የሚለው ተስካረኪ ነው የሚለው ገቢር ተገቢሮ ሳይለይ ተዝካረኪ ነው ግንባቡ የሚለው። እንደገና ሲቀጥል ደግሞ በእንተ ብሌት አለ። እርሱ መብል እያለ ነው የሚናገረው፣ ግን ግዕዝና አማርኛ አልተገናኙም። ትርጓሜ ተገናኝቶ መብል የሚለው ብሌት ማለት እኮ በእንተ ብሌት ማለት እርጅና ማለት ነው እንጂ መብል ማለት አይደለም። መብል ከሆነ በእንተ መብልዕ ነው። ይህንንም ሳይለይ ነው። ያው በእመቤታችን ስም በእመቤታችን በድንግል ማርያም ስም የተሰራ ቤተ ክርስቲያን የለም ነው እያለ ያለው። ይህ ለሁላችሁም ግልጥ ነው፣ ሁላችንም የምናገኘው ነው። መጽሐፍ ቅዱስ ላይ ቅድሚያ እንደው ከሙሴ ጀምሮ ስንመጣ እስከ ሰሎሞን ድረስ እንኳን በማን ስም የተሰራ ቤተ ክርስቲያን ነው ያለው? በድንግል ማርያም ስም ወይንም ደግሞ በእርሷ ምሳሌ ተመስላ የተነገረችው ቅድሚያ ምሳሌዋ የሆነችው ታቦተ ጽዮን በደብተራ ኦሪት ወይንም በድንኳን እንድትገለገል ነው የሆነችው። ከዚያ ሲቀጥል እሱንም ማግኘት የምንችለው ዘኍልቍ ምዕራፍ 7 ቁጥር 89 ላይ እናገኘዋለን። 89 ላይ ቁጥር 7 ማለት ነው ዘኍልቍ። ከዚያ ሲቀጥል ሰሎሞን አንደኛ ነገሥት ምዕራፍ 8 ቁጥር 1 እስከ 14 የምናገኘው ኃይለ ቃል ስለ ታቦተ ጽዮን ቤተ መቅደሱን ከሰራ በኋላ የቃል ኪዳኑን ታቦት ወይንም ታቦተ ጽዮንን በቤተ መቅደስ ውስጥ አስገብቶ እንዳገለገለ እንደተመሰገነች የእግዚአብሔር ስም በዚያ እንደተጠራ ነው የሚናገረው። ይሄ ማለት እሷ ታቦተ ጽዮን ባና ድንግል ማርያም ነች አይደለም እንዳይል ደግሞ ነቢዩ ዳዊት ስለ ድንግል ማርያም መሆን ገልጦ አስቀምጧል። መዝሙር 8 ቁጥር 11 ላይ ዘምሩ ለእግዚአብሔር ዘይሃድር ውስተ ጽዮን፣ በጽዮን ለሚያድር ለእግዚአብሔር ምስጋና አቅርቡ። ይሄ ማለት በድንግል ማርያም ለሚጸነሰው ለሚወለደው አምላክ ምስጋና አቅርቡ ማለት ነው እንጂ የጽዮን ተራራ ኖሮ በዚያ እግዚአብሔር ተወሰነ ማለት አይደለም። እግዚአብሔርማ በዓለም እንጂ በአንድ ቦታ ብቻ አይወሰንም። ጽዮን ተራራ ነው እንዳይል ጽዮን ማለት ድንግል ማርያም ናች ከዚያ ላይ የተነሳችው። እግዚአብሔር ለምን አንድ ቦታ አይወስነውማ? በድንግል የተወሰነ በድንግል ማርያም ማህፀን ብቻ እንጂ በዓለም ምሉ ስለሆነ በጽዮን ተወሰነ ተብሎ አይቀመጥም። ስለዚህ በጽዮን ዘይሃድር በጽዮን ማለት በጽዮን የሚያድር በጽዮን በድንግል ማርያም የሚጸነሰው አምላክ ለማለት ነው። ስለዚህ እሷ ማናት? ጽዮን ድንግል ማርያም ናት። በእሷ ስም ቤተ መቅደስ ወይም ቤተ ክርስቲያን የተሰራው ከድንኳን ከደብተራ ኦሪት ጀምሮ እስከ ሰሎሞን፣ ከዚያም ጌታ በፊልጵስዩስ ለሐዋርያት ቅድሚያ የእመቤታችን ቤተ መቅደስ እንዲሰራ ነው ለእነሱ ምልክት የሰጣቸው ወይም የሚያሳያቸው ለማለት ነው። ከዚያ ሲቀጥል ስለ አማላጅነቷ ሲነቅፍ ደግሞ ያው ስለ አማላጅነቷ እንኳን አይደለም ለድንግል ማርያም ቀርቶ ለቅዱሳኖቹ እግዚአብሔር ቃል ኪዳን ገብቶላቸዋል። ማቴዎስ ምዕራፍ 10 ቁጥር 41 ላይ ዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ይነስ፣ ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስ። ይሄ ማለት ምንድን ነው? በቅዱሳኖቹ ስም የሰጠ የመጸወተ ያበላ ያጠጣ ምን ያገኛል? የእሱን ዋጋ ያገኛል ነው። ስለዚህ ለቅዱሳኖቹ የተሰጠ ቃል ኪዳን ለድንግል ማርያምማ ከዚያ የበለጠ ነው አይደለም? ሁሉም ማድረግ የምትችል የአምላክን ሰማይና ምድር የማይወስኑትን አምላክ ሌላም ማድረግ ትችላለች። ድንግል ማርያም የተሰጣ ቃል ኪዳን ጽኑ ስለሆነ እናትም ሁና ስለተገኘች ማለት ነው። ቅዱሳን እንኳን ስለዚህ በቅዱሳኖቹ ስም የሰጠ ይጸድቃል፣ ይድናል። እንኳን አይደለም በድንግል ማርያምማ የሰጠ ምን ያህል ነው ዋጋው ትልቅ የሚሆን? ምን ያህል ነው ዋጋው እግዚአብሔር የሚሰጠው ክብር? ያዕቆብ ምዕራፍ 5 ቁጥር 16 ላይ እሱም የተናገረው ኃይለ ቃል አለ።
ጸሎቱ ለጻድቅ ትክሎታ ሰልጥ፣ የጻድቅ ሰው ጸሎት ትረዳለች፣ ግዳይ ትፈጽማለች ብሏል። እንኳን አይደለም የድንግል ማርያም ምልጃ ቀርቶ የጻድቁ እንኳን የደጉ ሰው እንኳን ምልጃ ግዳይ ትፈጽማለች፣ ከእግዚአብሔር ጋር ታገናኛለች፣ ኃጥኡን ጻድቅ ታደርጋለች ብሎ ተናግሯል። ይሄ ለማን የተሰጠ ቃል ኪዳን ነው? ለቅዱሳኑ የተሰጠ ማለት እኮ ቅድሚያ እኮ ለዚህ ለቃል ኪዳኑ ወይንም ለአማላጅነት እኮ ግንባር ቀደም እኮ ዋነኛዋ ማናት ስትባል ድንግል ማርያም ናት።